በሕይወት ተስፋ ቆርጠሃል? ሁል ጊዜ በተመሳሳይነት ሁኔታ ውስጥ መቆየት ሰልችቷል? ራስን ስለማሻሻል የተሰሩ ቪዲዮዎችን ደጋግመህ ታያለህ? ከችግር ውስጥ የሚያወጣህን ያንን ድንገተኛ ቅጽበት ትፈልጋለህ? እንደዚህ እያሰብክ ከሆነ አቁም። በሕይወትህ መድረስ ከምትፈልግበት ቦታ መድረስ ከባድ ነው። አዎ፣ በተመሳሳይ መልኩ ደግሞ በጣም ቀላል ነው፣ ግን ጊዜና ስራ ይጠይቃል። በሕይወትህ ማንኛውንም የምትፈልገውን ነገር ለማግኘት የምትሄድበት መንገድ በሁለት ሐሳቦች ላይ ይጠቃለላል። እነዚህን ሁለት ነገሮች በትክክል ካገኛቸው በሆነ አሰቃቂ አደጋ የአካል ጉዳት ካልደረሰብህ በስተቀር ሊያቆምህ የሚችል ምንም አይነት ኃይል የለም። አንደኛ፣ ራዕይ። ራዕይ ከሌለህ በሕይወትህ እድገት እያገኘ መሆኑንና አለመሆኑን የምታውቅበት ምንም አይነት መንገድ የለም። አብዛኛው ሰው መሄድ የፈለገበትን ቦታ የሚጠቁም በቂ ራዕይ የለውም። ብዙ ሰዎች በየቀኑ ከእንቅልፋቸው እንደነቁ ትላንትና ያደርጉ የነበረውን ያንኑ ተመሳሳይ ሥራ እየሰሩ በሕይወታቸው የተለየ ለውጥ ማምጣት ይከብዳቸዋል። እሱም ብቻ ሳይሆን ዝም ብለው የበለጠ ገንዘብ ባገኝ፣ ፍቅረኛ ብኖረኝ፣ አንድ ቀን ቆንጆ ቤት ብኖረኝ ብለው በደፈናው ይመኛሉ። እነዚህ በአእምሮአችን ውስጥ በዘፈቀደ የተቀመጡ የትኛውም አይነት ሰው ሊሰማው የሚችል ተራ ፍላጎቶች ናቸው። እነዚህን ነገሮች መመኘትህ ተፈጥሯዊ ቢሆንም ምኞትና ራዕይ እጅግ የተለያዩ ነገሮች ናቸው። በሕይወት እስካለህበት ድረስ ምንም ሳይሰለችህ ደስ ብሎህ የምትሰራና ጠዋት ከእንቅልፍህ ብድግ ብለህ እንድትነሳ የሚያደርግህ ራዕይ መገንባት አለብህ። ያ ራዕይ ምን እንደሆነ እኔ ልነግርህ አልችልም፣ ምክንያቱም ለአንተ የሚያስደስትህን ነገር እኔ አላውቀውም። አንተ ራስህ ልትፈልጉ ይገባል። የግድ መፈለግ አለብህ። ስለዚህ ራስህን ጠይቅ። ሁሉም ነገር እንደፈለግኩት ቢሆንልኝና እኔም በተሻለ ሁኔታ ቢንቀሳቀስ ትናንሽና ትልልቅ መሰናክሎችን ለማለፍ የሚያስፈልገውን ዲስፕሊን ባገኝ ከዛሬ 1 ዓመት በኋላ ምን አይነት ቦታ መድረስ እችላለሁ? እስክሪብቶና ወረቀት አውጣና እነዚህን ነገሮች በዝርዝር ጻፋቸው። ደስ ብሎህ እንድትሰራ የሚያደርግ ራዕይ መፍጠር አለብህ። እንደዛ ካልሆነ ግን ጸጸት የማያድነውን ደግሞም የማታገኘውን ወርቅ የሆነውን ዕድሜ ልታጣ ትችላለህ። ይህንን ራዕይ ስትገነባ ግን እንድኖርህ ስለምትፈልገው ነገር ጊዜ ወስደህ በሚገባ መልኩ ሊታስብ ይገባል። እንደዚያ ካልሆነ ግን የአንተም ሕይወት በምኞት ብቻ የተሞላ ይሆናል። አብዛኛው ሰው እንዴት ያስባል መሰለ? በትልቅ ቤት ውስጥ ነቅቶ በምቾት አልጋ ላይ ተኝቶ ለምበርጊኒ መኪና እየነዳ መሄድ፣ ብዙ ገንዘብ የሚያስገኝ ሥራ መያዝና የሚያምር ልብስ መልበስ ይፈልጋል። ስለ እንደነዚህ አይነት ነገሮች ማሰብ ደስ የሚል ነገር አለው፣ ግን ከምንም በላይ ይህን ጥያቄ መጠየቅ እጅግ አስፈላጊ ነው። እንዴት ነው መመላለስ የሚፈልገው? ምን አይነት ሰው መሆን ትፈልጋለህ? ከ4 ዓመት በኋላ ራስህን በምን አይነት ቦታ ማየት ትፈልጋለህ? የምለውን ጥያቄ። እናም የኔ ወንድም ያንን ደካማ ማንነትህን አቃጥለህ መጣል ትፈልጋለህ? ጠዋት ስትነቃ በኃይል የተሞላ ለቀኑ ዋና ዋና ስራዎች የተነሳሳ ሰው መሆን ትፈልጋለህ? በዙሪያህ ካሉ አሪፍ ከሚመስሉ ነገሮች ይልቅ ለአንተ ይበልጥ አስደሳች የሆነውን ራዕይ ገንባ። ሁለተኛ፣ ትኩረትህን እንደ መሳሪያ ተጠቀም። ሁሉም ሰው ማለት ይቻላል የትኩረቱን ኃይል ዝቅ አድርጎ ያያል። ነገር ግን በዓለም ላይ የትኩረትን ኃይል በሚገባ የሚረዱ ጥቂት ሰዎች አሉ። እነዚያ ሰዎች ደግሞ ስልጣን ላይ ያሉ ሰዎች ናቸው። የሰውን ትኩረት በሚገባ የተረዱ ሰዎች በሰው ልጅ ትኩረት ዙሪያ ብዙ ነገር ገንብተዋል። ለዚህም እንደ ምሳሌ የዓለማችንን ግዙፍ የቴክኖሎጂ ድርጅቶችን ማየት በቂ ነው። ለማመን በሚከብድ መልኩ በዚች ፕላኔት ላይ የሰው ልጅ ትኩረት እጅግ ውድ የሆነ ሀብት ነው። ሰዎች በአንድ ነገር ላይ ሲያተኩሩ ወይም አንድ ማህበረሰብ በአንድ ነገር ላይ ሲያተኩር ነገሮች ይሰራሉ ወይም ይፈርሳሉ። ስልጣኔዎች ይገነባሉ ወይም ደግሞ ይወድማሉ። በአሁኑ ዘመን ላይ ሁሉም ነገር የተገነባው የሰውን ትኩረት ተጽዕኖ በማሳደር በመጠበቅና በመቆጣጠር ላይ ነው። ስለዚህ ራስህን ጠይቅ። ለትኩረትህ ቦታ እየሰጠህ ነው? ትኩረትህ እንዲበታተንና አቅጣጫውን እንዲስት እየፈቀድክ ነው? ሁል ጊዜ በአእምሮህ የሚመላለሰው ነገር ምንድን ነው?